እንዲህ አድርጎ የፈጠረ ጌታ እንዴት ይካዳል? እንዴት አናውቅህም ትሉታላችሁ? ወንድና ሴት ተገናኝቶ ልጅ የሚረገዝ የሆነ እንደው የሴቲቱንና የወንዱን ውሃ መላእክት ያቀላቅለዋል ብለዋል አንዳንዶች ዑለሞች። አላኩል ያልባ ያቀላቅለውም አንዷ ጠብታ ውሃ 30 ሚሊዮን ሐዋሳት አላት ይላል። 30 ሚሊዮን ሐዋሳት ያ እንግዲህ ለማስረገዝ ለመውለድ ይችላል። የሴቲቱም እንዲሁ ነው የወንዱም እንዲሁ ነው። ከዛ የጎደለ እንደው ሐዋሳቱ በሚቃናል በጣም ዝቅ ያለ እንደሆነ አይቃናም። መሃን ነው ሰውየው ማለት ነው። ሴቲቱም መሃናት መውለድ አትችልም። ከዛ እንግዲህ 40 ቀን ያቸው እንደ ሴትዮይቱና የወንድየው ውሃ እንዲያለ ሳይለወጥ 40 ቀን ይቀመጣል። 40 ቀን መላእክት ደግሞ ሆዷ ይቀመጣል ይላል። ሆዷ ይገባል። እሷ አታውቀውም፣ አይከብድም። ሆዷ ተቀምጦ ያ ረቢ መጥፋ ይላል። እንደ ወንድ ሴት ውሃ ነው፣ ገና መንይ ነው፣ ውሃ ነው፣ አልተለወጠም፣ ባከለወጠው እያለ 40 ቀን ዱዓ ያደርጋል ይላል። ልክ በ40 ቀኑ የረጋ ደም ትሆናለቻችሁ። ያው ደም ይቀየራል። በእኛ ዘንድ ያለው ይሄ ነው። እንግዲህ በሌላው በኩል እንጃለት ደም ይሆናል። ያችሁ ደም ትሆናለች። አሁንም ደግሞ ያ ረቢ አለቃ ይላል። የረጋ ደም ነው የሆነው እንጂ አልለወቅከውም፣ ሰው አልሆነም፣ ባከለውጠው እያለ መላእክቱ ዱዓ ያደርጋሉ። ያችሁ ደግሞ አንዴ የምትጎረስ ስጋ ቀድር ትለወጣለች። ያችሁ ደሚቱ ራሷ አሁን መላእክቱ ዱዓ ያደርጋሉ። ያ ረቢ ሙድጋ ይላል። እንደው ስጋ ናት ገና አልተለወጠም፣ ሰው አልሆነም፣ ባከለወጠው ሰው አድርገው ይላል። 120 ቀን ማለት ነብዩላህ አደም ሩህ የገባባቸው በ120 ዓመት ነው። ለልጆቻቸው ደግሞ ለኛ የተሰጠነው 120 ቀን ነው። በ120 ቀን ያመጣና መላእክቱ ሩሁን ያስገባበታል። የዛ ጊዜ አካላቱ ትንፈራፈራለች። አካላቱም ይለያል። የአይኑ ቦታ፣ የጆሮ፣ የእጁ የምኑ ይለይና والله على كل شيء قدير አዳይ ይንቀሳቀሳል ይላል። ሴትዮይቱ በትክክል ማርገዟን የምታውቀው የዛ ጊዜ ነው ይላል። ወዷ እንዳለ ይንቀሳቀሳል። እንደዛ አርጎ የፈጠረ ጌታ ያንን ውሃ ደም አርጎ ሙድጋ አርጎ እንደሃልጎ በዝ እንደሃልቆ እንጂ የፈጠረ ጌታ እንዴት ነው ይካዳል? ለምን ትክዳላችሁ? አትካዱ ብለህ ንገራቸው። የሰው ውለታ እንኳን ይታወቃል።